የተፈራው ሊሆን ነው። ኢራን ኢላማዋን ወደ አውሮፓ ሀገራት ታዞራለች። ጀርመን፣ ፈረንሳይና እንግሊዝ የሚሳኤል መከላከያቸው በተጠንቀቅ እንዲሆን አዘዋል። ኢራን አህጉር አቋራጭ ሚሳኤል መታጠቋን ተረጋግጦ ይህንንም መሳሪያ ወደ አውሮፓ ለማስወንጨፍ ትዕግስቷ አፍንጫዋ ላይ መድረሱን እየተናገረች ነው። አውሮፓ በኢራን ኢላማ ቀለበት ውስጥ ገብቷል። ይህም ዓለም ወደ ሶስተኛው የዓለም ጦርነት ሊካተት ይችላል በሚል ፍርሃት ነግሷል። አማኞችና ሃይማኖተኞች ደግሞ ኢራን ወደ አውሮፓ ከተኮሰች በመጽሐፍ ቅዱስ የተጠቀሰውን የኢየሱስ ክርስቶስ ምጽአት መድረሱን የሚያሳብቅ ነው እያሉ ነው። በመጨረሻው ዘመን ጦርነት ይሆናል የሚለውን የቅዱስ ማቴዎስ ቃል በመጥቀስ ወዮልሽ ዓለም መጥፊያት ደርሷል ሲሉ እያስጠነቀቁ ነው። የሆነ ሆኖ ግን ኢራን ዓለምን እያወቀች እያናወጠች ነው። እንደ ሽንኩርት በየዕለቱ በገፍ የምታመርተው ሚሳኤሎች ዓለምን አንቀጥቅጠዋል። አሁን ደግሞ ፊቷን ከእስራኤልና አሜሪካ ዞራ ወደ መሃል አውሮፓ አነጣጥራለች። በርሊን፣ ፓሪስና ለንደን ጨምሮ የአውሮፓ ዋና ዋና ከተሞች በቴህራን ሚሳኤል ኢላማ ሊሆኑ ይችላሉ። በእርግጥም ለንደን እንደ ጋዛ፣ ፓሪስ እንደ ባግዳድ፣ በርሊን እንደ አሌፖ ለሚሳኤል ራት የሚሆኑበት አስደንጋጭ ጊዜ ከፊት ለፊታቸው የተጋረጠ ይመስላል። ኢራን እስካሁን ድረስ በባሊስቲክ ሚሳኤል ፕሮግራሟ ላይ ራሷ ላይ ገደብ በማስቀመጧ በመግለጽ ወደ 2000 ኪሎ ሜትር የሚወነጨፍ ብቻ እንዳላት ተናግራለች። እስራኤል በኢራን ሚሳኤል ርቀቱ ስትሆን የአውሮፓ ሀገራት ግን አይደሉም። ነገር ግን ዛሬ የወጣው አዲስ ወታደራዊ መረጃ ኢራን አውሮፓ መድረስ የሚችል ሚሳኤል ማዘጋጀቷን የእስራኤል የደህንነት ቢሮ ይፋ አድርጓል። ውድ የዳውጉ ዴይሊ ኒውስ ቤተሰቦች አውሮፓ ስጋት ውስጥ ትወድቃለች። በደቂቃዎች አህጉር አቋርጦ በባህርም ተሻግሮ አውሮፓ የሚደርስ ሃይፐርሶኒክ ሚሳኤል ኢራን እጅ መግባቱን ሞሳድ አረጋግጠዋል። ይህም ዜና መላው አውሮፓን በድንጋጤ ክው አድርጓል። ኢራን በህንድ ውቅያኖስ ዲያጎ ጋርሺያ ደሴት ላይ ወደሚገኘው የዩናይትድ ኪንግደም እና የአሜሪካ የጋራ ወታደራዊ ሰፈር ላይ የረዥም ርቀት ባሊስቲክ ሚሳኤሎችን ማስወንጨፏ መካከለኛው ምስራቅ ያለው ግጭት እየተባባሰ መምጣቱን ያሳያል። በእርግጥ ሚሳኤሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል። ነገር ግን የእስራኤል የመከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረዥም ርቀት ሚሳኤል ጥቅም ላይ ሲውል ይሄ መጀመሪያው እንደሆነ ተናግረዋል። ባለሙያዎቹ አሁን የከሸፈውን ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይሄ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ነው። የዩኬ ካቢኔ ሚኒስተር የእስራኤል መከላከያ እንደሚለው ኢራን ለለንደን መድረስ የሚችሉ የረዥም ርቀት ሚሳኤሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ማስረጃ የለም ብለዋል። የቢቢሲ ኒውስ ፖርሻ ባልደረባ ጎሂኒ ሀቢቢ ያዝድ የኢራን ሚሳኤል ፕሮግራም ለረጅም ጊዜ ዓለም አቀፍ ትኩረትን ማዕከል ሆኖ ቆይቷል ይላል። ቴህራን የሚሳኤል ግንባታዋ ሙሉ በሙሉ ለመከላከል በብሔራዊ መከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ረዥም ርቀት የመጓዝ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጡ እንደሚችል ይከራከራሉ። ዲያጎ ጋርሺያ አካል የሆነባቸው የታጎስ ደሴቶች ከኢራን በግምት 3800 ኪሎ ሜትር ርቀት ላይ ይገኛል። ዎል ስትሪት ጆርናል እና ሲኤንኤን ስማቸው ያልጠቀሳቸው የአሜሪካ ባለስልጣናት መሰረት አድርጎ ሁለት የባሊስቲክ ሚሳኤሎች ወደ ደሴቱ መተኮሳቸውን ዘግቧል። ነገር ግን ሁለቱ ሚሳኤሎች ኢላማቸው ላይ እንዳልደረሱ ተናግረዋል። አንደኛው ሚሳኤል በአየር ላይ እንደተምዘገዘገ መውደቁ ሲገለጽ፣ ሌላኛው ደግሞ በአሜሪካ የጦር መርከቦች መክሸፋቸው ተናግረዋል። የእስራኤል ጦር ዋና አዛዥ ሌተናንት ጀነራል ኢያል ወደ ጃጎስ ደሴቶች ሚሳኤሎች ከተተኮሱ በኋላ በማህበራዊ ሚዲያ ላይ ባስቀመጡት የቪዲዮ መልእክት ግልጽ ማስጠንቀቂያ ሰጥተዋል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኘው ኢላማ ሁለት አህጉር አቋራጭ ባሊስቲክ ሚሳኤል አስወንጭፋለች። ሚሳኤሎቹ ቢሸፍኑት ርቀት እስከ አውሮፓ ዋና ዋና ከተሞች ይደርሳል። በርሊን፣ ፓሪስ፣ ሮም ሁሉም በቀጥታ ለአደጋ የተጋለጡ ናቸው። ቀደም ሲል የኢራን ሚሳኤል 2000 ኪሎ ሜትር ርቀት መወንጨፍ እንደሚችል እናስብ ነበር። ኢራን እስካሁን ድረስ በባሊስቲክ ሚሳኤል ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧ በመግለጽ ወደ 2000 ኪሎ ሜትር የሚወነጨፉ ብቻ እንዳላት ተናግራለች። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በ2021 ይህን ውሳኔ የፖለቲካ ምርጫ እንጂ ሚሳኤል በማምረት ረገድ የአቅም ገደቦች ኖሮ አለመሆኑን ተናግረዋል። ባለፈው ዓመት መስከረም ወር ላይ አንድ የኢራን ፓርላማ አባል በመንግስት ቴሌቪዥን እንደተናገረው አብዮታዊ ዘቡ አህጉር አቋራጭ የባሊስቲክ ሚሳኤል በተሳካ ሁኔታ መሞከሩን ጠቅሰው ሚሳኤሉ ስለሚሸፍነው ርቀት ግን በዝርዝር ሳይገልጹ ቀርተዋል። በተጨማሪም የአሜሪካ ባለስልጣናት የኢራን የጠፈር ፕሮግራም አህጉር አቋራጭ ባሊስቲክ ሚሳኤሎችን እንድትገነባ የሚያስችሏት ቴክኖሎጂዎች እንዳዘጋጀች ለረጅም ጊዜ ሲናገሩ ቆይተዋል። አንዳንድ ተንታኞች እንደሚሉት ኢራናውያን እስከ 10000 ኪሎ ሜትር የሚጓዝ አህጉር አቋራጭ ባሊስቲክ ሚሳኤል እያመረቱ ነው ብለዋል። ይህም ማለት ከኢራን የሚተኮሱ ሚሳኤሎች አህጉር አቋራጭ አሜሪካን ሊደርስ እንደሚችል ማለት ነው። ታዛቢዎቹ እንደሚሉት በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደቡን መነሳቱን ያሳያል። ዋናው አከራካሪ ጉዳይ ኢራን እንዲህ ያለ የረጅም ርቀት ጥቃቶች ለመፈጸም የሚያስፈልገውን ቴክኖሎጂ ታጥቃለች ወይ የሚለው ነው።
ይህ ሚሳኤል ወደዚህ አይነት ረዥም ርቀት የመቆጣጠርና የማምረት ችሎታ ይጨምራል። አንዳንዶቹ ኢራን ኢላማቸውን ለመምታት አስባ እንዳልሆነ ያምናሉ። ይልቁንም ቴህራን ግልጽ የሆነ የማስጠንቀቂያ መልእክት እያስተላለፈች ነው ብለው ያምናሉ።